ለሰነፍና ለላጤ የሚሆን ምግብ እንስራ። የሚያስፈልጉን ሜን ኢንግሪዲየንቶች ሽንኩርት፣ ድንችና እንቁላል ናቸው። ሶስቱንም ሁለት ሁለት። ድንች ግን እስካሁን በቢላ የምትልጡ ሰዎች እረፉ ሚንስ እረፍት አድርጉ። ይሄኛው ቀላል ነው፣ ያፈጥናል። ይሄንን ሞክሩት። ከድንቹ የጀመርኩት ድንቹን ነው ቀድመን የምንጥደው እንዲበስልልን ማለት ነው። የዚህ ምግብ ምንነት አይታወቅም፣ ስም የለውም። ስም አውጡለት እስኪ። ከዘይት ነው የምንጀምረው። ድንቻችንን በዘይቱ እንጠብሰዋለን። ስትጨምሩ ተጠንቀቁ፣ ተፈናጥሮ ዘይቱ እንዳያቃጥላችሁ። በኋላ ደግሞ እህት አሳይታይ ነው እንዳትሉ። ሽንኩርታችንን ከላይ እንጨምራለን ትንሽ ድንቹ ከበሰለ በኋላ። ሳስበው ግን ይሄ ስራ ለሰነፍ የሚሆን አይመስለኝም። ምክንያቱም ሽንኩርት መክተፍ አለው፣ ድንች መላጥ አለው። ሰነፍ ደግሞ የሚጨማመር ነገር ነው የሚፈልገው እንጂ የሚላጥ ምናምን አይፈልግም። ይኸውላችሁ በርበሬ ማለት ነው 2 የሻይ ማንኪያ ነው የምታደርጉት። እንዳታበዙት በኋላ እንዳትቃጠሉ። ውሃም ጠብ ማድረግ ትችላላችሁ፣ በርበሬው እንዲበስል ማለት ነው። እንቁላላችንን እንመታለን። ከዚህ በኋላ የነበሩት ኢንግሪዲየንቶች በደንብ ከተዋሃዱ በኋላ ነው እንቁላሉ የምታደርጉት። ድንቹም ከበሰለ በኋላ ከዛ መጨረሻ ላይ ይሄንን ይመስላል። እኔ ቅቤ ያደርጋለሁ። ሁሉም ነገር ላይ ቅቤ ቢኖር ደስ ይለኛል። እናንተ ይሄንን ስኪፕ ማለት ትችላላችሁ። ቅቤው ማንኪያውን ይዞ አለቅም አለ። ኧረ ተው ልቀቅ እያልኩ ነው እዚህ ጋር። ምግቤ ደረሰ። እዩት፣ አያምርም? ትንሽ ያቮካዶ ነበረችኝ፣ እሷን አደረኩበት። ውሃዬን ቀድቼ አመስግኜ ወደ መብላቴ። እስኪ እናጣጥም። ይጣፍጣል፣ በጣም ይጣፍጣል። ራሴን እያደነኩ ነው እያልኩ። ይህን ላጉርሳችሁ እስኪ። በጣም ነው የሚጣፍጠው ከአቮካዶ ጋር ስፔሻሊ። ይሄ ምግብ ማታ ላይ ይከብደኛል የምትሉ ሰዎች ማለት ነው ኢትሊስ በቃ ትንሽ ብሉ፣ አይከብዳችሁም፣ ችግር የለውም። ኒውትሪሽኒስት ቢሰማኝ ግን አይለቀኝም። ይኸውላችሁ እኔም ወደ ምግቤ እናንተም ወደ ፈለጋችሁት፣ ፕሮባብሊ ወደ መኝታ። ግን ቻው፣ ደህና ደሩ።